የመላ አማራ የአንድነት ዘመቻን በተመለከተ ዘመቻ አንድነትን 10ኛ ቀኑ ላይ የደረሰ ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ እያደረሰ አሁን ድረስ ዘልቋል። በዘመቻ አንድነት በተለያዩ የጎንደር አካባቢዎች ድል እያስመዘገብን ቀጥለናል። በተለይም በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደዊ ከተማ የአማራ ፋኖ አንድነት ጎንደር አርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም ብርጌድ የተውጣጣ ሰራዊት ባደረገው ኦፕሬሽን 3 የጠላት ኃይል ደምስሶ ሌሎች 5ቱን በህይወት ማርኳል ማለት ነው። በድምሩ 8 የነፍስ ወከፍ የጦር መሳሪያ የተሟላ የወገብ ትጥቅ በርካታ ተኳሽ ጥይቶች ሙሉ በሙሉ በምርኮ ሰራዊታችን ገቢ አድርጓል። በደቡባዊ ጎንደር ቀጠና እስቴና ስማዳ ወረዳዎች በትናንትናው ዕለት መጋቢት 18 2017 ዓ.ም የተገኘው ወታደራዊ ድል የሚታወቅ ሲሆን ከፍተኛ ቁሳዊና ሰብአዊ ኪሳራ ጠላት እንዳገጠመው በትናንትናው ዕለት በተደጋጋሚ የተዘገበ ስለሆነ ይህ እንደተጠበቀ ሆኖ በአምቡላንስ ተጭኖ የነበረ በሺህ የሚቆጠር ተተኳሽ ጥይቶችን በተጨማሪ መማረክ ተችሏል። እነዚህ ተተኳሾች ለምናደርገው የህልውና ተጋድሎ የሚያግዙን ናቸው። በጠላት እጅ ያገኘናቸው የጥይት ተተኳሾች ማለት ነው። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦርና ሌሎች ብርጌዶች ጥምረት የተገኘ ድል ነው ማለት ነው። ስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ በነገራችሁ ላይ ስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኃይሌ ፈንታ ጨምሮ ለጊዜው ማነሳቸው ያልተረጋገጠ ያገዛዙ ሹመኞችን መደምሰስ ተችሏል። በዚህ ግንባር አመራር የሆኑ አካላት ደምስሰናል ማለት ነው። እስቴ ስማዳ ወለላ ባህርና አካባቢው መንገድ ሙሉ በሙሉ ተዘግቶ ነው እስከ 9 ሰዓት የቆየው። ከተሞችም የንግድ ቤቶች በሙሉ ዝግ በመሆናቸው የተለመደ የዘውትር እንቅስቃሴ እንዲቀጥል የአማራ ፋኖ አንድነት በጎንደር 1ኛ ኮር ጥረት እያደረገ ያስተካከለ ቆይቷል ማለት ነው። በቀን 18/2017 የጠገዴ ወረዳ አቀራቀር ከተማን የተቆጣጠረው የጎቤ ክፍለ ጦር ጠራ ብርጌድ በግንባሩ የነበረውን የጠላታዊ ወታደራዊ መሪ ደምስሷል። በተመሳሳይ በተለይ እነሱ ሰላም አስከባሪ ብለው የሚጠሩት ግን ስመጡር ፋኖን የሚጠላ እንዲሁም የአማራ ትግልን የሚጠላና የሚያጥላላ ባንዳ ነበረ። ዋና ቀጠና መሪ የሆነ የዚህ አካል ላይ በጠገዴ ቅራቅር በነበረ አውደ ውጊያ ተደምስሷል ማለት ነው። ሌላው ከዚህ ጋር ተያይዞ 2 የጠላት ወታደራዊ ተሽከርካሪ በተኩስ ልውውጡ ጋይተዋል። እነዚህ ተሽከርካሪዎች የአድማ ብተናና የራሱ መከላከያ ብሎ የሚጠራው ኃይል አካል ንብረት የሆኑ እንደሆኑ ማረጋገጥ ተችሏል። እነዚህ ንብረቶች በነበረው የተኩስ ልውውጥ ጠላት ጭነው ይንቀሳቀሱ ስለነበር ያው ጋይተዋል ማለት ነው። ወድሟል ሙሉ በሙሉ። ሌላው በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋት በ2 የፋኖ ሰራዊት አባላት እጅግ በጣም የሚገርም ነው። 2 ናቸው ግን ጎንደር ማነው ወቅን ከተማ ውስጥ የተቀመጠ ወይም ያለ ኢላማን በማጥቃት 5 ጠላትን ረሽነው ወይም ደግሞ ደምስሰው 1 ነፍስ ወከፍ የጦር መሳሪያ ማርከው ተልኳቸውን ፈጽመው ከክፍለ ጦራቸው ጋር ተቀላቅለዋል። ይህን የፈጸሙት የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር የሰሜን ብርቅዬ ክፍለ ጦር አዲሱ የሰሜን ብርቅዬ ክፍለ ጦር አባላት የሆኑ ናቸው። ወቅን ማለት ከደባርቅ ዳባትና ጎንደር መስመር የሚገኝ በደባርቅና ዳባት መካከል የሚገኝ ከተማ ነው ማለት ነው። በሰሜን ጎንደር በተመሳሳይ ዞን በሰሜን ጎንደር ዞን ከአገዛዙ የከዱ የብርሃኑ ጁላ ሰራዊት አባላት 1 ስናይፐር 2 የነፍስ ወከፍ የጦር መሳሪያ ክላሽንኮቭ መሳሪያዎችን በመያዝ የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር የድብ ጠለም ተከዜ ክፍለ ጦሩን ተቀላቅለዋል። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ መናወጥ ፋኖን ለመቀላቀል እንዳነሳሳቸው ወታደሮቹ አስረድተዋል። እነዚህ ወታደሮች የብርሃኑ ጁላ ወታደሮች ሆነው ተሰልፈው የነበረ ቢሆንም ህዝባችን አንወጋም እንደሚል እንዲሁም ደግሞ የፋኖ ውሎ አድሮ ማሸነፉ ስለማይቀር በዋጋ በሌለው ዓላማ በሌለው ግብ በሌለው ሁኔታ ውስጥ ተሰልፈን የህይወታችን አካላችን ጊዜያችን ማባከን አይጠበቅብንም የሚል አቋም በመያዝ
ስናይፐር የጦር መሳሪያን ጨምሮ 2 የነፍስ ወከፍ የጦር መሳሪያ ይዘው የድብቅ አለም ተከዜ ክፍለ ጦርን ተቀላቅለዋል ማለት ነው በዛሬው ዕለት። በቀጣይ በቪዲዮ መልእክታቸውን እንዲያስተላልፉ የምናቀርባቸው ይሆናል። ከ2 ቀናት በፊት በአገዛዙ የተመረቀው አድማ ብተና አባላት መካከል 7 የሚሆኑት ወደ ምድብ ቦታቸው ከመድረሳቸው በፊት ከተሽከርካሪ ወርደው በመክዳት የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። በአጠቃላይ 10ኛ ቀን ያስቆጠሩ ዘመቻ አንድነት ግንባር እጅግ በርካታ አመርቂ ውጤቶችን፣ ድሎችን እየተቀናጀ በጎንደር ግንባር ቀጥሏል። በጎንደር ቀጠና አገዛዙ የደረሰበትን አጠቃላይ ምት መቋቋም ስላልቻለ ኢኮኖሚካሊም ወታደርም ያለውን ሁኔታ መቋቋም ስላልቻለ በተለይ በኢኮኖሚው ዘርፍ ይህን የሚያካክሱ የአቅጣጫዎችን ተልሞ እየተንቀሳቀሰ እንደሆነ ይታወቃል። በተለይም የፋይናንስ እጥረቱን ለመሙላት አንደኛው በኮሪደር ልማት ሰበብ ሀብት እየሰበሰበ ነው። ሁለተኛው በመደበኛ ግብር አቅጣጫ እየሰበሰበ ነው። ሶስተኛ በቀረጥ እና ልዩ ልዩ ቅጣቶች አማራጭነት ሀብት በማካበት በመሰብሰብ መልሶ ከአማራው የሰበሰበውን ሀብት አማራውን ለመዋጋት እየተጠቀመው እንደሆነ ይታወቃል። ሆኖም ግን በቅርብ ጊዜ ደግሞ የተለዩ ሀብቶችን በተለይ ውድ ሀብቶችን እየተጠቀመ ወደ ገንዘብነት እየቀየረ ለጦርነትና እድሜ ለማራዘሚያ እየተጠቀማቸው ነው ማለት ነው። ለምሳሌ እየተጠቀሙ ያለ የመጀመሪያው መሬትን ነው። መሬትን በአግባቡ ህዝባችን እንዳይገለገል እንዳይጠቀም በብድር ሰበብ ብድር በመስጠት ከባንክ ጋር በማያያዝ ሰበብ በቅጣት ሰበብ በወንጀል ሰበብ እንዲሁም ደግሞ የፋኖ ደጋፊ ናቸው፣ የፋኖ ቤተሰብ ናቸው ወይም ደግሞ ለው ሀብት በጥቅሉ እየሰበሰበ መሬቶች እየሸጠ እየለወጠ የከተማ የገጠር በልዩ ልዩ የፖሊሲ አቅጣጫዎች ሀብት እያከማቸ ይህን ሀብት ደግሞ ለጦርነት ለመጠቀም እየተጠቀመው ነው የሚገኘው እና በጎንደር ቀጠና አብሶ በተለይ የከተማ መሬቶችና ሰፋፊ የእርሻ መሬቶች ባሉባቸው የምዕራብ የጎንደር ቀጠና እንዲሁም ሰሜን ምዕራብ የወልቃይት አርማጭሆ እና ጠገዴ ቀጠናዎች ስፋት መሬቶችን በመወረስ የነበሩትን ሀብት እያከማቸ ሽጦ ለጦርነት ተጠቅሞ እየሄደ ነው የሚገኘው። በባንክ ሰበብ የያዝ እንጂ ለአዳዲስ ለአገዛዙ የሆንኛል ላላቸው ባለሀብቶች በማዛወር ከነዛ ግለሰቦች ገንዘብ በመቀበል ወይም ደግሞ ጥቅም በመስጠት ቁርኝት በማድረግ አንጡራ ሀብት የሚባለውን በሀገራችን ውድ ሀብት የሚባለው መሬት ነው። ይህን ውድ ሀብቱን ከሚባሉት ውስጥ የሚዘረዘረውን መሬት በተለይ አንጡራ መሬቱን ርስቱን የራሳችን ርስት መሬት በመፈጠራችን ወለዳችን የምንጠቀመውን መሬት እየሸጠ እየለወጠ መልሶ የተፈጠርነው እንዲያጠፋ ደግሞ እየተጠቀምበት መሆኑን ወገናችን እንዲረዳ በአንድ በኩል እንፈልጋለን። በሌላ በኩል ባንኮች ከዚህ ሴራ ጋር የሚሰሩ ማንኛውም የመንግስትም ሆነ የግል ባንኮች ከእንደዚህ አይነት አስነዋሪ ድርጊቶች እና ሻጥሮች ራሳቸውን እንዲያወጡ በዚህ አጋጣሚ እንደ አማራ ፋኖ አንድነት በጎንደር እናስጠነቅቃለን። ይህ ሳይሆን ቢቀር ግን ወገናችን አላግባብ እያፈናቀሉ በጦርነት ውስጥ ተፈናቅሎ እያለ እንቅስቃሴ ተገድቦ እያለ ጦርነት እየተካሄደ እያለ ሰራተኛ መንቀሳቀስ በማይችልበት ሁኔታ መሬቶችን እየቀሙ ለሌሎችን በማስተላለፍ ወገናችን ቋሚ ድሃ ለማድረግ በመደበኛነት ህዝባችን ለማደሄት በሚደረገው እንቅስቃሴ ባንኮች ተሳታፊ የሆኑ ስለሚገኙ የመንግስትም ሆነ የግል ባንኮች ከዚህ እኩይ ተግባር ገምግመው ራሳቸውን እንዲያወጡና እንዳይሳተፉ በዚህ አጋጣሚ እናስጠነቅቃለን። ይህ ሳይሆን ቢቀር ግን በቀጠናው የተጠና ጥቃት ለሚደረግበት የተጠና
ሀብት ዝርፊያ በሚደረግበት ማህበረሰባችንን ሁኔታ በመገምገም ተመጣጣኝ ምላሽ እየሰጠን በባንኮችም ሆነ ሌሎች የፋይናንስ ተቋማት ወይም ደግሞ የሚመለከተና የሚሉ በፋይናንስ ዘርፉ ውስጥ ያሉ ወይም ደግሞ ጉዳዩ ሲቀነባበር የውሳኔ አካል ሆኖ በሚሳተፉ አካላት ላይ በሙሉ ማንኛውም እርምጃ ለመውሰድ የአማራ ፋኖ አንድነት በጎንደር በዚህ አጋጣሚ የሚገደድ መሆኑን ለመግለጽ እንወዳለን። አመሰግናለሁ።